በጣም ኢንትረስቲንግ የሆነ ነገር ላውራ ነው። ስሙኝና መጨረሻ ላይ የእናንተን ሀሳብ እፈልጋለሁ። ከትላንት ወዲያ ሲካሄድ የነበረው የአሜሪካን የጦር መርከብ አብራሪ ሬስኪው የማድረግ ሚሽን የሆኑ ኮንስፓይረሲዎች እየገጠሙት ነው። አሁን ደግሞ ያ ኮንስፓይረሲ ደግሞ ወደ እውነትነት በተወሰነ መልኩ ወደ መጠጋት እየመጣ ነው። ልንገራችሁ ኮንስፓይረሲውን ናው። ያ ሚሽን ከተካሄደ በኋላ በኢራን በኩል አንድ ነገር ሲወራ ነበር። እሱ ምንድነው? ይህ ሚሽን ያንን ፓይለት ሬስኪው የማድረግ ሳይሆን በሌላ በኩል ኢስፋሃን ውስጥ የሚገኘውን የኢራንን ሃይሊ ኢንሪችድ የሆነውን ዩሬኒየም ኢስፋሃን ያለው የዩሬኒየም ማብላያ የኒኩሌር ማብላያ ፋሲሊቲ ውስጥ ያለውን ተቀብሮ ያለውን ሃይሊ ኢንሪችድ የሆነ ዩሬኒየም የመስረቅ ሙከራን ያደረጉት ሳይሳካላቸው ወጥተዋል የሚል በኢራን በኩል ሲነገር ነበር። እኔም ኮንስፓይረሲ ነው ምናምን ብዬ ትቼው ነበረ። ነገር ግን አሁን እየወጡ ያሉ ሪፖርቶችና ኢቭን የዶናልድ ትራምፕ ንግግር ከደቂቃዎች በፊት ኦልሞስት ከ30 or something ደቂቃዎች ከአንድ ሰዓት በፊት የተናገረው ንግግርም ያንን ሰፖርት የሚያደርግ መሆኑን ተከትሎ እስቲ ልንገራችሁና እናንተም ሀሳባችሁን አስቀምጡ። ናው የመጀመሪያው ነገር ምን መሰላችሁ? ፕሌኑ ተመቶ የወደቀው ኩዚስታን የሚባለው እዚህ ጋር የምታዩት ክልል ላይ ነው ተመቶ የወደቀው። ናው ፕሌኑ ተመቶ ከወደቀ በኋላ ፓይለቶቹ ኢጀክት አድርገው ወንበራቸውም የተገኘው እዚህ ክልል ውስጥ ነው። እዚህ ክልል ውስጥ ከወደቀ በኋላ ይህ ፓይለት ባይ ዘ ወይ ፓይለቱ ወዲያው ሬስኪው ተደርጓል በሰዓታቶች ውስጥ። አሁን ይሄ ስለ WSO ነው የምናወራው፣ ኦር ዌፐን ሲስተም ኦፊሰር ስለሚባለው ሰውዬ ነው የምናወራው። ለንግግር እንዲገባም ፓይለት ብለን እናውራ። ናው ዲስ ጋይ እዚህ ክልል ውስጥ ከወደቀ በኋላ ሬስኪው ኦፕሬሽኑ ግን ሲካሄድ የነበረው የት ነው? ኢስፋሃን ውስጥ ነው ሲካሄድ የነበረው። በዚህ ክልልና በኩዚስታን ክልልና በኢስፋሃን መካከል በጣም ብዙ 100 ኪሎ ሜትሮች ርቀት አለ። ጀለስ በምን አይነት ፍጥነት ነው በሁለት ቀን ውስጥ ከዚህ ክልል ተነስቶ እዛ ደርሶ፣ በተለይ ኢራን ውስጥ በጣም የጠላት ቴሪቶሪ ውስጥ በምን አይነት ፍጥነት ነው ከዚህ ተነስቶ እዛ ደርሶ በሁለት ቀን ውስጥ እዛ ሬስኪው ሊደረግ የቻለው? ይህ ትልቅ ኩዌስችን ነው። ኢስፋሃን ውስጥ ግን ሌላ ምን አለ? የኢራን ኒውክሌር ማብለያ ፋሲሊቲ አለ። የኢራኖች ክሌም እዚህ ጋር ሴንስ ይሰጣል። ፓይለቱ የወደቀው ሌላ ቦታ፣ ሬስኪው ኦፕሬሽኑ ሌላ ቦታ። ባይ ዘ ወይ ፓይለቱ ሬስኪው አልተደረገም አላሉም ኢራኖች። ግን አት ዘ ሴም ታይም ሬስኪው ኦፕሬሽኑ ሲካሄድ ግን እቺን ኦፖርቹኒቲ ለመጠቀም በሚል ይህንንም ሞክረዋል ነው በኢራኖች በኩል ያለው። ናው ደ ፈርስት ቲንግ ይሄ ነው። ፓይለቱ የወደቀበት ሌላ ክልል ላይ፣ ሬስኪው ኦፕሬሽኑ የተደረገው ሌላ ክልል ላይ። በምንም ተአምር እሱ የነቢዩላህ ሱለይማን ጅን ነው ወይ? ከአንድ ክልል አንድ ክልል በሁለት ቀን ውስጥ እልም ብሎ ሁለት ቀንም አይሞላም እልም ብሎ የሚደርሰው በጠላት ቴሪቶሪ ውስጥ ምናምን ነገር። ያ አንደኛው ኩዌስችን ነው። ሁለተኛው ኩዌስችን ደግሞ ምንድን ነው? ዶናልድ ትራምፕ የተናገሩት ንግግር ነው። ሁለተኛው ነገር ያንን ኮንስፓይሬሲ በሚያጠናክር መልኩ፣ አንደኛ ዶናልድ ትራምፕ ሲጀመርም ይህ ህልም እንደነበራቸው በተደጋጋሚ ሲናገሩ ነበር። ይህንንም ለማድረግ እንግዲህ ፕላኖች ሲደረጉ እንደነበርና ያንንም ፕላንም እኔ ነግሬያችሁ ነበረ ከሁለት ቀን ከሶስት ቀን በፊት ይህ ሀፕን ከማድረጉ ከሁለት ቀን ከሶስት ቀን በፊት እንደዚህ አይነት ፕላኖች ዲስከስ እየተደረጉ ነው ብዬ ነግሬያችሁ ነበረ። ናው ዶናልድ ትራምፕ ከአንድ ሰዓት በፊት ምን ብሎ ተናግረዋል? ይህንን ሬስኪው ኦፕሬሽን ለማድረግ 155 የጦር ፕሌኖችን ተጠቅመናል ብለዋል። ኢማጅን 155፣ ከዚህ ውስጥ ቦምበሮች አሉ፣ ትራንስፖርት ፕሌኖች አሉ ምናምን ብለው ጠቅሰዋቸዋል። እና 155 የጦር ኤርክራፍቶችን የጦር አውሮፕላኖችን ተጠቅመዋል። ጀቶችን፣ አውሮፕላኖችን ምናምን። ይህ ሴንስ አይሰጥም። ለሬስኪው ኦፕሬሽን 155 አትጠቀምም። ለዚህ ደግሞ ማነጻጸሪያው ፓይለቱም ሬስኪው ተደርጓል። ፓይለቱ ኢንሲደንቱ ሀፕን ካደረገ ከተወሰኑ ሰዓታት በኋላ ሬስኪው ተደርጓል። ወዲያው ነው ብላክ ሃውክ ነች መታ ፒክ አድርገው ሄደችው። ይህ ግን 155 ኤርክራፍት ግን ለሬስኪው ዲፕሎይ ተደርጎ አያውቅም በተአምር። ከቨር ነው። ይህንን ሬስኪው እንዳጋጣሚ በመጠቀም እንግዲህ ይህንን ፕሌን መመታቱ እንዳጋጣሚ በመጠቀም ሙከራ ነው ሲደረግ የነበረው። ከተሳካ ተሳካ እንናገራለን፣ ካልተሳካ ግን ሬስኪው ኦፕሬሽን ነው በሚል እንትኑን ይዘን እንወጣለን የሚል ሀሳብ ነው በአሜሪካ በኩል የነበረው። ሳይሳካላቸው ቀርቶ ወጥተዋል ነው። ናው ዲስ ኢዝ አ ቢግ ኩዌስችን። አንደኛ ቅድም ያነሳውላችሁ ፓይለቱ በምንም ተአምር ከኩርዲስታን ተነስቶ በሁለት ቀን ውስጥ ኢስፋሃን ሊደርስበት የሚችልበት ሚንስ የለም። ኢስፋሃን ላይ ኦፕሬሽን ከተደረገ ኢስፋሃን ላይ ያለውን ኒውክሌር ፋሲሊቲ ውስጥ ያለውን ዩሬኒየም የመስረቅ ሙከራ ነው ሲካሄድ የነበረው። ለዛም ደግሞ የሚደግፈው ክሌም ምንድነው? የሚደግፈው ነገር ደግሞ ምንድነው? ዶናልድ ትራምፕ ራሳቸው 155 ፕሌኖችን ዲፕሎይ አድርገናል ያሉበት ነው። ናው 155 ፕሌኖች በጣም የትራንስፖርት ፕሌኖች ብዙ ቁጥር ያለው ኮማንዶች ይዘው መጥተዋል። ለዚህ ኮማንዶች ይህንን ፋሲሊቲ ወረው ያንን ኒውክሌሩ ፈልገው ለማውጣት ነበረ ነው እየተባለ ያለው። 155 ከዛ በኋላ ደግሞ ትራንስፖርት ፕሌኖች አሉ ይህንን ኒውክሌር ማቴሪያል ይዞ ለመውጣት ምናምንና 155 በታሪክ ታይቶ አያውቅም። እነዚህ ክሌሞች ተደማምረው እንግዲህ ይህ ሙከራ የሬስኪው ኦፕሬሽን ሳይሆን ሬስኪው ኦፕሬሽን ቢሆን ፓይለቱ ሬስኪው እንደተደረገው ይደረጋል። ከዚህም በፊት ሬስኪው ኦፕሬሽኖች አሜሪካ ብዙ ጊዜ አድርጋለች። እንደዚህ 155 ፕሌን ዲፕሎይ የሚያስደርግ አልነበረም አንለስ ሌላ ሚሽን ካልነበራቸው በስተቀር የሚል ነው። ይህ ኮንስፓይሬሲ በኢራን በኩል ሲወራ የነበረው ነገር ግን አሁን ትራምፕ በተናገሩት ንግግር ደግሞ የበለጠ ተደግፏል። 155 ፕሌን ዲፕሎይ ማድረጋቸው
ዋት ዱ ዩ ጋይስ ቲንክ? ሀሳባችሁን አስቀምጡልኝ። ብሬኪንግ ጠዋት በሰራውላችሁ ቪዲዮ ላይ አሜሪካና ኢራን ይህን ጦርነት ለማቆም እንግዲህ የ45 ቀን የተኩስ አቁም ስምምነት ለማድረግ እንግዲህ ድርድሮች ሲካሄዱ እንደነበረ ነግሬያችሁ ነበረ። አደራዳሪዎች መሀል ላይ ሆነው የቱርኩ ፎሬን ሚኒስትር፣ የፓኪስታኑ ፎሬን ሚኒስትር እንዲሁም የግብፁ ፎሬን ሚኒስትር አንድ ላይ ሆነው እንግዲህ በኢራን በኩል የኢራኑ ፎሬን ሚኒስትር፣ በአሜሪካ በኩል ደግሞ የአሜሪካ ተደራዳሪዎች ቴክስት እየተለዋወጡ እንደነበረ ነግሬያችሁ ነበረ። በቴክስት ሜሴጅ እና በኢሞጂ ኦብቪየስሊ ኢሞጂ ላካል ብዬ ነው ቴክስት ሜሴጅ አላየሁትም። ቴክስት ሜሴጁን ኤኒዌይ ቴክስት ሜሴጅ እየተለዋወጡ ነበረ። ነገር ግን አሁን የኢራን ፎርማል ምላሽ ተመልሷል። ይህም ምንድነው? ይህንን ኢሞጂ ልኳል አባስ። አም ጆኪንግ ኤኒዌይ ግን ሙሉ ለሙሉ ሪጀክት አድርጓል። 45 ቀን የሚባለውን የተኩስ አቁም ስምምነት አናደርግም ብለዋል ኢራኖች። ይህ ሴንስ የሚሰጥ ኦፈርም አይደለም። የተኩስ አቁም ስምምነት የሚባል ነገር አናደርግም፣ ነገር ግን ይህንን ጦርነት ፐርማነንትሊ በሚያስቆም ጉዳይ ግን ለመወያየት ዝግጁ ነን ብለዋል። ሲስፋየር ማድረግ የሚባል ነገር የለም። የኛ ዲማንድ ጦርነቱ ኢሚዲየትሊ እንዲቆም ነው የሚል ነው በኢራን በኩል ያለው። በሌላ በኩል ዶናልድ ትራምፕ እያስፈራሩና በእጅ ጥምዘዛና በማስፈራራት የምንደራደር ሰዎች አይደለንም፣ ተከባብረን የምንደራደር ከሆነ ተከባብረን እንደራደር ብለዋል። ማስፈራራቱና ጥቃቱ እስከቀጠለ ድረስ እኛም እስከ መጨረሻው እንታገላለን፣ እንዋጋለን እንጂ ተጠምዝዘን በእጅ መጠምዘዝና በማስፈራራት ድርድር ውስጥ አንቀመጥም ብለው መልሳቸውን መልሰዋል። ዶናልድ ትራምፕ ትናንት ትዊት ያደረጉትን ታስታውሳላችሁ። በዛ ትዊት በ48 ሰዓት ውስጥ በምናምን ውስጥ እስከ ማክሰኞ ማይደራደሩ ከሆነ ምናምን የሚሉ ነገራቶችን ዶናልድ ትራምፕ ሲናገሩ ነበረ ታውቃላችሁ። ይህንን ተከትሎ እንግዲህ እንደዚህ አይነት ትሬቶች እንደዚህ አይነት ማስፈራሪያዎች የሚኖሩ ከሆነ እኛም ወደ ውጊያ ነው እንጂ የምንሄደው ወደ ድርድር አንመጣም የሚል ምላሽ ተመልሷል። በኢራን በኩል የቀረበው ፖይንት እንግዲህ የተኩስ አቁም ስምምነቱን ሪጀክት ካደረጉ በኋላ ጦርነቱ ሙሉ ለሙሉ የሚቆሙበትን ሚንስ አንድ እሱ፣ ሁለተኛ ደግሞ የሁርሙዝ ሰርጥ ላይ የኢራን ህግ እንዲከበር የሚለው ዲማንድ መጥቷል። ሶስተኛ ኢራን ላይ ተጥሎ የነበረው ሳንክሽን ወር ማዕቀብ ሙሉ ለሙሉ እንዲነሳ የሚል ዲማንድ በኢራን በኩል መጥቷል። በሌላ በኩል ደግሞ እንግዲህ በዚህ ጦርነት የወደሙ የኢራን ንብረቶችን መልሶ ለመገንባት ፈንዲንግ ደግሞ እነዚህ ወራሪዎች ፈንድ እንዲያደርጉ ይህንንም ጥያቄ እንግዲህ አሁንም ደግሞ መጥቷል በኢራን በኩል። በአሜሪካን በኩል ምንም የተመለሰ ምላሽ የለም። ዶናልድ ትራምፕ ግን እስከ ማክሰኞ ያሉትን ዴድላይን አስመልክቶ በተጠየቁት እንግዲህ ኢራኖች አሪፍ ኦፈር ሰጥተዋል፣ አሪፍ መንገድ መጥተዋል። በቂ ነው ብዬ አላስብም፣ ግን አሪፍ መንገድ መጥተዋል እያሉ ነው። ሰው አሁንም ሊያራዝሙት የሚችሉበት ሚንስ ሊኖር እንደሚችል ጠቁመዋል። ግን መልሰው ደግሞ ዶናልድ ትራምፕ ኖ ይህ ፋይናል ነው ከዚህ በኋላ አላራዝመውም ብለዋል። ባይ ዘ ወይ የኢራኑ ካልቸራል ሚኒስትር ወር የባህል ሚኒስቴር እንግዲህ ወጥቶ ዶናልድ ትራምፕን አንስቴብል የሆነ ዴሉዥናል ፊገር ነው ብለዋል። አንስቴብል ዴሉዥናል ፊገር ማለት አንስቴብል የአይምሮ መረጋጋት የሌለው ዴሉዥናል የሆነ የሌለን ነገር ያለ መስሎ የሚታየው የሆነ ሰው ነው እና ለእኛም ለኢራናውያንም ሆነ ለአሜሪካውያን አንደርስታንድ ለማድረግ የሚከብድ ሰው ነው። ከነዚህ አይነት ሰው ጋር መደራደር ይከብዳል ብለዋል የኢራኑ ካልቸራል ሚኒስትር። ኤኒዌይ ግን ዛሬ ይደረጋል ተብሎ በዛሬው ቀን እንግዲህ ሰኞ ዛሬ ሙሉ ቀን ይደረጋል ተብሎ ስምምነት ላይ ይደረስበታል ተብሎ ሲጠበቅ የነበረው የ45 ቀን የተኩስ አቁም ስምምነት ኢራን ሙሉ ለሙሉ ሪጀክት አድርገዋለች ማለት ነው።